ሽመልስን የሚያዋርድ መረጃ ወጣ። ሰሞኑን በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት ለሸገር ሬዲዮ በሰጠው መግለጫ በ15 ቀን ውስጥ ኦነግ ሸኔን እደመስሳለሁ በማለት መግለጫ አውጥቶ ነበር። ይሁን እንጂ የኦሮሚያ ክልል ልዩ ኃይል በድብቅ ካደረገው ስብሰባ እንደሰማነው እንኳን ኦነግ ሸኔን ሊደመስስ ይቅርና ጫፉንም አንነካውም፣ እኛ አንድ ብሔር በመሆናችን እርስ በርሳችን መጋደል አንፈልግም በማለት በስብሰባቸው ላይ ሐሳባቸውን አሸራሽረው እንደነበር ለማወቅ ተችሏል። የኦሮሚያ ክልል ልዩ ኃይልና ፖሊስ ኦነግ ሸኔን በሚመለከት ያስተላለፉት ውሳኔም ጦር መማዘዝ አንፈልግም የሚል ነው ተብሏል። ኦነግ ሸኔም ከድምሰሳ ተርፋለች። ከዚህ በፊትም የኦሮሚያ ልዩ ኃይልና ፖሊስ ኦነግ ሸኔን እናጥፋ በሚለው ሐሳብ ለሁለት ተከፋፍለው ግጭት ውስጥ እንደገቡ ለማወቅ ተችሏል። ያጋጫቸው ምክንያት ደግሞ የተወሰኑት የክልሉ ፖሊስና ልዩ ኃይል አባላት ኦነግ ሸኔ መጥፋት አለበት የሚል ሐሳብ የነበራቸው ሲሆን በተቃራኒው ደግሞ በርካቶቹ የክልሉ ፖሊስና ልዩ ኃይሎች ኦነግ ሸኔ የነጻነት ታጋይ ነው ብለው የሚያምኑና የሚደግፉ በመሆናቸው ኦነግ ሸኔ መነካት የለበትም በማለታቸው ግጭት ውስጥ ገብተው እንደነበር ሲነገር ቆይቷል። ኦነግ ሸኔ ግን በመንግስት ልዩ ድጋፍ እንደሚደረግለት በተለያዩ ሚዲያዎች ሰምታችሁ ይሆናል። ሰሞኑን የወጣው መረጃ ግን በቃ መንግስት ህዝቡን ለማስጠፋት ቆርጦ ተነስቷል ማለት ነው የሚያስብል አሳዛኝና አሳፋሪ መረጃ ወጥቷል። የኢትዮጵያ ህዝብ እንባ ጠባቂ ተቋም እንዳለው 81 ተጠርጣሪዎች በአጣይና አካባቢው በተፈጠረ ወንጀል ተይዘው የነበረ ቢሆንም ከበላይ አካል በተሰጠ ትዕዛዝ ምክንያቱ ባልታወቀ መንገድ እንዲለቀቁ ተደርገዋል። እነዚህ 81 ተጠርጣሪዎች ደግሞ የኦነግ ሸኔ አባላት እንደሆኑ የተለያዩ የሰብአዊ መብት ተቋማቶች አስረግጠው ተናግረዋል። እነኚህ የተፈቱት የኦነግ አሸባሪ ነፍሰ በላዎች ግን መንግስት በጥብቅ ትዕዛዝ ሊያስፈታቸው ችሏል። የአማራ ክልል መንግስትም ከወገቡ ሸብረክ ከአንገቱ ጎንበስ ብሎ እሺ ጌታዬ 81 ኦነግ ሸኔዎችን እለቃለሁ ብሎ ከ400 በላይ ሰው የቀጠፉትን ከ6000 በላይ ህዝብ ያፈናቀሉትን ኦነጎች ለቋቸዋል። ይህም እነ ሽመልስንም ሆነ አማራ ክልልንም ሆነ የህዝብን ደህንነት እጠብቃለሁ ብልጽግናን አመጣለሁ እያለ ለሚደሰኩረው ለፌዴራሉ መንግስት የሚያዋርድ የሚያሳፍር ተግባር ሆኖ ተመዝግቧል። የሽመልስ አብዲሳ ኦነግ ሸኔ ግን አድማሱን አስፍቶ ወደ ደቡብ ክልል በማቅናት በአማሮ የሚኖሩ የአማራ ተወላጆች ላይ ግጭት ለመቀስቀስ እንደሞከረና የተወሰኑ ግለሰቦችንም እንደገደለ ለማወቅ ተችሏል። በሽመልስ አብዲሳ ወታደራዊ እገዛ ይደረግለታል፣ ከባድ የጦር መሳሪያም ተሰጥቶታል የሚባለው ኦነግ ሸኔ ከደቡብ ክልል መለስ በማለት ደግሞ በሲዳማ ክልል መሬት ይገባኛል ጥያቄ አስነስቶ በሲዳማዎች ላይ ጦር እንደከፈተ ዋዜማ ሬዲዮ ዘግባለች። ዋዜማ ሬዲዮ በዘገባዋም እንዲህ ብላለች። በሲዳማ ክልል ወንዶ ገነት ከተማ አቅራቢያ ኤዶ በተባለች ቀበሌ የታጠቁ ኃይሎች በአካባቢው በተቀያሪነት በሚገቡ የመከላከያ ሰራዊት አባላት ላይ ተኩስ እንደከፈቱና በወታደሮቹ አጸፋ 4 ሰዎች እንደቆሰሉ የሲዳማ ክልል ጸጥታ ቢሮ ተናግሯል። ግጭቱ የተቀሰቀሰው ከ2001 ዓ.ም በህዝበ ውሳኔ ወደ ያኔው ሲዳማ ዞን በተካለለችው ኤዶ ቀበሌ የሚኖሩ የጉጂ ኦሮሞዎች ወደ ኦሮሚያ ጉጂ ዞን መካለል እንፈልጋለን የሚል ጥያቄ ድጋሚ በማንሳታቸው ነው። በግጭቱ የኦነግ ሸኔ ታጣቂዎች እጅ አለበት ተብሏል። እንግዲህ በሁሉም ክልሎች እየተዟዟረ ብሔርን ከብሔር ጋር ካላጣላው የሚለውን ኦነግ ሸኔን የሽመልስ አብዲሳ ልዩ ኃይልና ፖሊስ አንደመስስም ብለዋል። በተዘዋዋሪም እያበረታቱና ድጋፍ እያደረጉ ነው። ግን ሀገሪቷን የደም ምድር እያደረጓት እንደሆነና በተለይ ኦሮሚያ ክልል በደም የጨቀየች ለማንም ለምንም የማትሆን የቄራ ምድር እንዳያደርጓት ተፈርቷል። ኦሮሚያና አማራ ክልል ግን በመግለጫቸው ሞትን ለማስቆም ተስማምተናል ብለዋል። እነሱ ይህን ካሉ በኋላ ግን ኦነግ ሸኔ ደቡብ ክልልና ሲዳማ ክልል ድረስ ሄዶ ግጭት ቀስቅሷል። ለማንኛውም ሁለቱ ክልሎች ምን አሉ የሚለውን እንስማና አዲስ አበባን በሚመለከት ሽመልስ አብዲሳ ሰሞኑን ምን እያደረገ እንደሆነ ለማየት እንሞክራለን። የኦሮሚያና የአማራ ክልል አመራሮች በንጹሃን ላይ የሚደርሰውን ሞት ለማስቆም መስማማታቸው ተነገረ። የአማራና የኦሮሚያ ክልል ብልጽግና ፓርቲ መሪዎች በየክልሎቹ ካሉ አዋሳኝ የዞንና ወረዳ ኃላፊዎች ጋር በአዲስ አበባ መምከራቸው ተገልጿል። የሁለቱ ክልሎች የጸጥታ ጉዳይ የውይይት መድረኩ አብይ ጉዳይ መሆኑም ተነግሯል። የአማራ ብልጽግና ፓርቲ ጽህፈት ቤት ኃላፊ አብርሃም አለኸኝ ለአማራ ክልል በሱዳን በኩል የተፈጠረው ችግር የትነቅ እሪቶች ረብሻና በቤንሻንጉል ጉሙዝ ክልል የንጹሃን በጅምላ መገደል ፈተና መሆኑን አንስተዋል። በኦሮሚያ ክልል ወለጋ አካባቢዎች ያለውን የንጹሃን ጥቃት ለማስቆም በኦነግ ሸኔ ላይ የፌዴራልና የክልሉ መንግስት እየወሰዱት ያለውን እርምጃ ቀጥለው አካባቢው ሰላም ሲሆን ተፈናቃዮችን ወደ አካባቢያቸው የመመለስ ሥራ ለመስራት ስምምነት ላይ መደረሱንም ገልጸዋል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፈቃዱ ተሰማ በሁለቱ ክልሎች መካከል በተቃርኖ የመገፋፋት አካሄዶችን ወደ መልካም ተግባቦት ለመቀየር የውይይት መድረኩ ጠቃሚ መሆኑን ገልጸዋል። በህዝቡ ውስጥ ያሉ የጋራ እሴቶችን በመጠቀም ከተሰራው ጥላቻ ለመውጣትም ውይይቱ መካሄዱን አቶ ፈቃዱ መግለጻቸውን ከአሚኮ ያገኘነው መረጃ ያመለክታል። ሽመልስ አብዲሳና ሀገር አፍራሹ ሐሳብ እንዲህ ይላል። የአዲስ አበባ ነዋሪዎች አንዳንድ ወንጀሎች በኦሮሚያ ክልል ፍርድ ቤት ይዳኛሉ።
ጉድበል የሸገር ህዝብ። ሽመልስ አብዲሳ ሰሞኑን የመስክ ጉብኝት ሲያካሄድ ካያችሁት ወደ ሌላ ሀገር ሄደና የሆነች ሀገር መሪ ነው የሚመስለው። ድርጊቱን ካያችሁት ግን ከሀገር መሪም በላይ ነኝ እያለ ነው። ፍልስፍና ተምሮ በፍልስፍና ተመርቆ አእምሮ ያልሰፋለት ሽመልስ። ብዙ ጊዜ ፍልስፍና የሚማሩ ግለሰቦች አስተሳሰባቸው የረቀቀ ምናባቸው የሰፋ ትሁት ናቸው። ሽመልስ ግን በተቃራኒው ነው። ልቡ በጥላቻ ያበደ ትዕቢተኛ በቀለኛ የሆነ ሰው ነው ይሉታል። ሽሜ በሄደበት ሁሉ ቀይ ምንጣፍ ካልተነጠፈልኝ የመስክ ስራ አልጎበኝም የሚል ይመስላል። ጅማ ሄዶ ቀይ ምንጣፍ አስነጥፏል። ሰሞኑን ደግሞ አዲስ አበባ ፋብሪካ ሲያስመርቅ በቀይ ምንጣፍ ላይ ሲረማመድ አይተናል። ሀገር ጉድ ያስባለው ግን በአዲስ አበባ ላይ ሽመልስ ምን ጉዳይ ጥሎት ፋብሪካ ለማስመረቅ በቃ የሚል ነው። ከጀርባው ግን አዲስ አበባን በእቅፌ እያስገባሁ ነው የሚል ሐሳብ ለማሰራጨት የታለመ መሆኑ ነው። ይህን ካላመናችሁ ደግሞ ኦቢኤን የዘገበውን ዘገባ ስትሰሙ ሁሉ ነገር ግልጽ ይሆንላችኋል። ቀጥለን ደግሞ ሀገር አፍራሹን የሽመልስን ሐሳብ እንመልከት። የሸገር ልጆች ወንጀል ከሰሩ በኦሮሚያ ክልል ፍርድ ቤት ይዳኛሉ የሚል ሕግ ስለመውጣቱ ተሰምቷል። በዚህ ጉዳይ ላይ አንጋፋው ፖለቲከኛና የቀድሞ የመኢሶን መስራች አንዳርጋቸው አሰግድ አንጀት አርስ መልስ ሰጥቶበታል። ለአዲስ አበባ ከተማም የሚያስፈልጋትን ጉዳይ ተንትኖ አስቀምጦታል። ወደ ጉዳዩ እንግባ። የአዲስ አበባ ጉዳይ በአንዳርጋቸው አሰግድ። አንድ የቴሌቪዥን ፕሮግራም ለከተማይቱ አንዳንድ ነዋሪዎች ለምርጫው ከሚወዳደሩት ፓርቲዎች ምን ትጠብቃላችሁ በማለት እየጠየቀ ያዘጋጀውን ዘገባ አስተላልፎ ነበር። ተጠያቂዎቹ በዋጋ ግሽበት፣ በስራ አጥነት፣ በቤት እጥረትና በቤት ኪራይ ዋጋ መጨመር፣ በመጓጓዣ እጥረት፣ በንግድ ክፍሉ ስርዓተ ቢስነት፣ በቤንዚን ዋጋ መጨመር፣ በወንጀል መበራከት ወዘተ ያሏቸውን ምሬቶች እየዘረዘሩ ከተመራጩ ፓርቲ መፍትሄዎችን የሚጠይቁና የሚጠብቁ መሆናቸውን ገለጹ። ተወዳዳሪዎቹ ፓርቲዎች ግን ጉዳዩ በቀጥታ የሚመለከታቸው የከተማይቱ ነዋሪዎች ለሰጡት ተጨባጭ ጥያቄ ቁብ ያላቸው አይመስልም። በኢትዮጵያ ፖለቲካ ዓለም ውስጥ እንደ ልማድ በተያዘው መንገድ ብቻ ጎራዎቹ የየፊናቸውን ወገን ለማበራከት የሚያደርጉትን ቅስቀሳ ያጧጡፋሉ፣ ያጎናሉ። ወቅቱ የምርጫ ስለሆነና አሁንም በኢትዮጵያ ፖለቲካ ዓለም ውስጥ እንደ ልማድ በተያዘው አንዳንድ ትብብሮች በአስቸኳይ ይፈጠራሉ። አንዳንዶች እንደሚሉት ትብብሮች ይጠፈጠፋሉ። የአዲስ አበባ ጉዳይ በተለይ በየካቲት 2011 ዓ.ም ሰሞነኛ ነበር። አቶ ለማ መገርሳ በዚህ ወር የዚህ ሀገር የፖለቲካ ማዕከል ከተሞች ናቸው፣ ፖለቲካውን የሚወስኑት ከተሞች ናቸው ካሉበት ጊዜም አንስቶ የፖለቲካ ተዋናዮቹ የአዲስ አበባ ላይ አሰላለፍና ሩጫ ረድፍ እየያዘ መጥቷል። በዚያው ሰሞን ስለ ዴሞግራፊ ምህንድስና ተነግሮም ነበር። እንደተሰማውም ከሆነ የአዲስ አበባ መኖሪያ መታወቂያ ካርዶች ያለ አግባብ እየታደሉም ጭምር ነበር ይባላል። ለማንኛውም ዋናው አሰላለፍና ትንቅንቅ በኦሮሞ ክልል አስተዳደርና በአንዳንድ የኦሮሞ አክቲቪስቶች በአንድ በኩል፣ በሌላ በኩል ደግሞ አዲስ አበባዎች የተባሉትን እንወክላለን በሚሉት መካከል ነው። አንዳንድ የኦሮሞ አክቲቪስቶች እንደሚታወሰው እንዲያውም አዲስ አበባ የኦሮሞ ክልል አካል ነው፣ የኦሮሞ ግዛተ ክልል መሆን አለባት የሚል ጥሪ እስከ ማቅረብና ማስተጋባት ዘልቀው ነበር። ስለነበርም ብሔራዊ አድማስ የያዘ ጉዳይም ሆኗል። የፉክቻው መነሾ በአንድ በኩል የአዲስ አበባ ከድንበሯ መውጣትና በዙሪያው ይኖሩ የነበሩ ገበሬዎች መፈናቀል ነበር። በሌላ በኩል ሕገ መንግስቱ በአንቀጽ 49 አዲስ አበባ በኦሮሚያ ክልል መሃል የሚገኝ በመሆኑ ሁለቱን የሚያስተሳስሩ ጉዳዮችን በተመለከተ የኦሮሞ ክልል ያለው ልዩ ጥቅም ይጠበቅለታል ባለው መሰረት የኦሮሚያ ክልል ልዩ ጥቅም የሚባለው ጥያቄ በመነሳቱ ነበር። ጉዳዩ በቀጥታ የሚመለከታቸውን የአዲስ አበባንም ይሁን በዙሪያው የሚገኘውን ነዋሪ ህዝብ አመለካከትና አቋም በአግባቡ ለመጠየቅና ለማማከር የተወሰደ እርምጃ ግን የለም። አንቀጹ ዝርዝሩ በህግ ይወሰናል የሚል ቢሆንም ዝርዝሩ ሳይወሰንና ሳይወጣ ሩብ ክፍለ ዘመን አለፈ። ሩብ ክፍለ ዘመኑ ያለፈውም የዝርዝሩ ጉዳይ በማንም ወገን ሳይጠየቅና ሳይነሳ ነበር። ወይም ጉዳዩን ምሶ ያወጣው የ2010 ዓ.ም የለውጥ አየር ሆነ። አንቀጽ 49 ሲጀመር በአጻጻፉም ማለትም በቃላት አጠቃቀሙም ሆነ በአመለካከቱ አስፈላጊው ጥንቃቄ የጎደለውና የተዝረከረከ ነው። በእኔ አታይ አንቀጹ መጻፍ የነበረበት አዲስ አበባን በአዲስ አበባ ዙሪያ ከሚገኘው የኦሮሞ ክልል አካል ወይም ክፍል ጋር የሚያስተሳስሩ ጉዳዮችን በተመለከተ በሚል ግልጽ ቋንቋ ነበር። ሁለተኛም ልዩ ጥቅም የሚልን አሻሚና ጥርጣሬ አሳዳሪን ቃል ወይም ጽንሰ ሐሳብ ከመሸንቆር ይልቅ የአዲስ አበባና በአዲስ አበባ ዙሪያ የሚገኘው የኦሮሞ ክልል አካል ወይም ክፍል አንጻራዊ ወይም ተገቢ የጋራ ጥቅም ማለትም ሚውቹዋል ቤኔፊት ይጠበቃል በሚል መጻፍ ነበረበት። በሌላ አገላለጽ አዲስ አበባ በኦሮሚያ ክልል ውስጥ የምትገኝ የኢትዮጵያ ርዕሰ ከተማ መሆኗ የትልቁን የኦሮሚያ ክልል ሁሉ ልዩ ጥቅም እንደምትሸከምና እንድታስተናግድ የምትጠየቅበት አንድም ምክንያት እንደሌለ በግልጽ ቋንቋ ማስቀመጥ ያስፈልግ ነበር። ይህንንም የሚለው የአንድ ከተማና የአካባቢው ጥቅም ጥያቄ ከቀድሞስ ቢሆን የህገ መንግስት አንቀጽ ሊሆን ይገባ ነበር ወይ የሚለውን ጥያቄ ለባለሙያዎች ፍርድ ትቼ ነው። ነገር ግን ሌላም አለ። ኢትዮጵያ ኢንሳይት የሚባለው ድረገጽ በመጋቢት 3 ቀን 2013 ዓ.ም ባተመው የአቶ ማረው አበበ ጽሑፍ
አንድ የወንጀል ስነ ስርዓትና የመረጃ ጉዳይ ህግ ድራፍት ክሪሚናል ፕሮሲጀር ኤንድ ኤቪደንስ ሎ በመረቀቅ ላይ ይገኛል። ረቂቁም የኦሮሞ ክልል ፍርድ ቤቶች በአዲስ አበባ በሚፈጸሙ አንዳንድ የወንጀል ጉዳዮች ላይ እንዲገቡ ስልጣን የሚሰጥ ነው። እንደዚህ አይነቱ ስነ ስርዓት ራሱን ህገ መንግስቱን በግልጽ የሚቃረን በመሆኑ ኢህአዴጋዊ አካሄድ ብቻ አይደለም፣ በብልጽግና ፓርቲ አዲስ አበባ ስትራቴጂ ምንነት ላይ ብዙ ጥያቄዎችን የሚጭርም ነው። አንዳንድ የወንጀል ጉዳዮች የተባሉት አንዳንድ ወንጀሎች የትኞቹ ናቸው? አንዳንድ የወንጀል ጉዳዮች የተባሉት አንዳንድ ወንጀሎች የትኞቹ ናቸው? ተለይተው ለየፍርድ ቤቶቹ የሚደለደሉት በምን መስፈርት ነው? በዚህች አንድ ጉዳይ ብቻ የሚነሳው ውዝግብ መዘዝስ? ፍርድ ቤት ከፖሊስ ከጸጥታ ኃይልና ከማረሚያ ቤቶች አስተዳደር ጋር የተያያዘ ነው። በአዲስ አበባ ውስጥ በአንድ ወገን የኦሮሞ ክልልና በሌላው ወገን የአዲስ አበባ የፖሊስ፣ የጸጥታ፣ የማረሚያ ቤቶች ወዘተ አሃዶች ሊኖሩ ነው ማለት ነው ወይስ? ህገ መንግስቱ እስካልተቀየረ ድረስ የአዲስ አበባ ህገ መንግስታዊ ምንነትና ማንነት በቀጥታም ይሁን በተዘዋዋሪ መገፈፍ የለባትም። በህገ መንግስቱ አንቀጽ 49 መሰረት አዲስ አበባ የፌዴራሉ መንግስት ርዕሰ ከተማ ናት። የአዲስ አበባ አስተዳደር ራሱን በራሱ የማስተዳደር ሙሉ ስልጣን አለው። የአዲስ አበባ አስተዳደር ተጠሪነት ለፌዴራል መንግስቱ ነው። አቶ ማሮ አበበ አስከትለው እንደሚሉት የኢትዮጵያ ፌዴሬሽን የክልል አስተዳደሮች ራስ ገዝ ከተሞችና የፌዴራል አስተዳደሩ የተለያዩ የህጋዊ ስልጣን ወሰን ያላቸው ናቸው። አንዱ በሌላው ህጋዊ ጉዳይ ውስጥ ጣልቃ እንዲገባ አይፈቀድም። የአዲስ አበባ ነዋሪዎች ጥያቄ ለዋጋ ግሽበት፣ ለስራ አጥነት፣ ለቤት እጥረትና ለቤት ኪራይ ዋጋ መጨመር፣ ለመጓጓዣ እጥረት፣ ለንግድ ክፍሉ ስርዓተ ቢስነት፣ ለቤንዚን ዋጋ መጨመር፣ ለወንጀሎች መበራከት ወዘተ የመፍትሄ ያለ ነው። የአዲስ አበባ ተወዳዳሪዎች ስራ ለእነዚህና ለመሳሰሉት የነዋሪዎች በህይወት የመኖርና አለመኖር ጥያቄዎች የአጭር የመካከለኛና የረጅም ጊዜ መፍትሄያቸውንና የተግባር እቅዳቸውን እያቀረቡ መወዳደር እንጂ አዲስ አበባውን ማተራመስ አይደለም። ስለዚህ የሁለቱን አስተዳደሮች የተዋረድና የአግድሞች ስልጣንና ግንኙነት በአግባቡ ዘርዝሮና ደልድሎ በህጋዊ ስነ ስርዓት ማሰርና ህጋዊ ስነ ስርዓት ውስጥ ማስገባት ያስፈልጋል። በፓርቲ አጀንዳ ሽንቆራና በቡጭቅ አካሄድ የትም አይደረስም። አዲስ አበባና አዲስ አበቢዎችንም ለሁለት ጌታ አሳድሮ ማጎሳቆል አያስፈልግም፣ አይገባም። በመጋቢት 2011 ዓ.ም ይህንኑ የአዲስ አበባን ጉዳይ በሚመለከት ለሪፖርተር ባቀረብኩት አንድ ጽሑፌ ውስጥ ባመለከትኩት ሐሳብ ለማጠቃለል በተገቢ ለሚነሱት የአዲስ አበባ የወሰንና የአካባቢዋ ነዋሪ ህዝብ ጥያቄዎች በአስቸኳይ መመለስ ያስፈልጋል። በእኔ አተያይ ስለዚህም ጉዳዩ በቀጥታ የሚመለከታቸው የአዲስ አበባ የኦሮሚያ ክልልና የአካባቢዋ ቀበሌ ነዋሪዎችና የአዲስ አበባ የነጋዴና አምራቾች፣ የሙያና ሲቪክ ማህበሮች ወዘተ ተወካዮች በአግባቡ በተወከሉበት ልዩ ጉባኤ በህገ መንግስቱ አንቀጽ 49 መሰረት ቢያዝ የተሻለ ነው። ጉባኤውም በጋራ ጥቅምና በጋራ ወደፊት መንፈስ ተወያይቶ ከአንድ የአጭር የመካከለኛና የረጅም ጊዜ አሳሪ ስምምነት ላይ እንዲደረስ ማስቻል ይገባል። አዲስ አበባን በአዲስ አበባ ዙሪያ ከሚገኘው የኦሮሞ ክልል አካል ወይም ክፍል ጋር በሚያስተሳስሩ ጉዳዮችና በአዲስ አበባ ዙሪያ የሚገኘውን የኦሮሞ ክልል አካል ወይም ክፍል አንጻራዊ ወይም ተገቢ ጥቅም በተመለከተም ሆነ አዲስ አበባን በሚመለከቱ የህገ መንግስቱ አንቀጾች መሻሻል ረገድ ስነ ስርዓታዊ አካሄድ ወይም ሞዳሊቲስ ላይ መነጋገርና መስማማት ያለባቸው የልዩ ጉባኤው ተሳታፊዎች ናቸው። ነገር ግን የፌዴራሉ አስተዳደርና የብልጽግና ፓርቲ አመራር አዲስ አበባ የኢትዮጵያና የአፍሪካ ርዕሰ ከተማ መሆኗን አስረግጠው ግልጽና የማያሻማ አቋማቸውን በይፋ ማሳወቅ አለባቸው። የአዲስ አበባ ጉዳይ የሚወሰነው ያላንዳች የብሔር የቋንቋና የሌሎች ተቀጽላዎች ጋጋታ በአዲስ አበባ ነዋሪዎች ብቻ እንደሆነ አስረግጠው ግልጽና የማያሻማ አቋማቸውን